ጤና ይስጥልን የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አይረን ዶም አረብ ኤምሬትስ ገባ። የእስራኤል የአየር መከላከያ ጋሻ ወደ ተባበሩት አረብ ኤምሬት ልካለች። እስራኤል ቴክኖሎጂ በዓለም እጅግ ዘመናዊና ውጤታማ እንደሆነ የሚነገርለት የአይረን ዶም የሚሳኤል መከላከያ ባትሪዎች ወደ ተባበሩት አረብ ኤምሬት መላኳ ተሰምተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ኩዌት ከኢራን አብዮት ዘበኛ ጋር ግንኙነት አለው ያለችው አራት ሰርጎ ገቦችን በቁጥጥር ስር መዋል አስታውቃለች። በዚህም ጉዳይ ዜና ጥንቅራችን አካተናል። ፕሬዝዳንት ትራምፕ በኢራን ጉዳይ የቻይና እርዳታ እንደማያስፈልግ ገልጸዋል። በዜና ጥንቅራችን አካተናል። በኩዌት ላይ በኢራን ላይ ጥቃት ኩዌት የኢራን ጀልባ በማጥቃት 4 ኢራናውያን በፋርስ ባህር ሰላጤ አስራለች ስትል ከሳለች። ለዚህም ጥቃት መልስ የመስጠት መብታችን የተጠበቀ ነው ሲሉ የኢራን የውጭ ጉዳይ ሚኒስትር ገልጸዋል። በዜና ጥንቅራችን ተካተዋል። ቆይታቸው የምትሰሙት ይሆናል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊ የብሉ ናይል ከተማ ተቆጣጠረ። የሱዳን ፈጥኖ ደራሽ ኃይል እና ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ በኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት የምትገኘው ስትራቴጂካዊ አልካይን ከተማ ዳግም መቆጣጠሩን አስታውቋል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የተባበሩት መንግስታት ድርጅት በሱዳን እየተፋፋመ ያለው የድሮን ጥቃት ጦርነት ወደ አደገኛ ምዕራፍ እያሸጋገረ መሆኑን ጠቁመዋል፣ አስጠንቅቀዋል። በዜና ጥንቅራችን የምናካትተው ይሆናል። ለሁሉም ነገር ተዘጋጅተናል ስትል ኢራን ገለጸች። የኢራን ቁልፍ ተደራዳሪ ሞሐመድ ጋሊፍ አገሩ ለሁሉም ምርጫዎች ተዘጋጅተናል ሲሉ ገልጸዋል። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ የተባበሩት አረብ ኤምሬት የኢራን ቴክኖሎጂ የሆነው የአየር መከላከያ ጋሻ ወደ ተባበሩት አረብ ኤምሬት ላከች። በእስራኤል በቴክኖሎጂ በዓለም እጅግ ዘመናዊና ውጤታማ እንደሆነ የሚነገርለት የአይረን ዶም የሚሳኤል መከላከያ ባትሪዎች ወደ ተባበሩት አረብ ኤምሬት መላኳ ተሰምተዋል። ይህ አስገራሚ መረጃ ይፋ ያደረጉት በእስራኤል የአሜሪካ አምባሳደር ሲሆኑ መከላከያ ስርዓቱ ከመሳሪያዎቹ ባሻገር ስራ የሚያከናውነው የሰለጠኑ ባለሙያዎች ያካተተ እንደሆነ ተገልጿል። ይህ እርምጃም በሁለቱ ሀገራት መካከል ያለ የጸጥታና ወታደራዊ ትብብር ወደ አዲስ ምዕራፍ ያሸጋገረ ክስተት ተደርጎ ተወስደዋል። የተባበሩት አረብ ኤምሬት በተደጋጋሚ የሚሰነዘርባት የድሮና የሚሳኤል ጥቃቶች ራሷን ለመከላከል የምታደርገውን ጥረት የእስራኤል የአይረን ዶም ዋነኛ ጋሻ ሆኖ እንደሚያገለግል ይጠበቃል። በቀጠና ያለው ወታደራዊ ሚዛን ይብለጥ ይቀየራል የተባለ ስምምነት በተለይ በኢራን ላይ በደጋፊዎቹ ዘንድ ከፍተኛ ጥርጣሬ መፍጠሩ አልቀረም። የእስራኤል ሰራሽ የሆኑ እነዚህ መከላከያ በአረብ ምድር ላይ መተከላቸው መካከለኛው ምስራቅ ታይቶ የማይታወቅ አዲስ ወታደራዊ ግንኙነት መፍጠር የማሳያ ድርጊት ነው ተብሎ ተቆጥሯል። የኢራን ቁልፍ ተደራዳሪ የሆኑት ሞሐመድ ጋሊፍ የሀገሪቱን ለሁሉም ምርጫ ተዘጋጅታለች አሉ። የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ ጦርነቶች ዝግጁ ናቸው፣ የትኛው ምላሽ ይሰጣል፣ በየትኛው መንገድ ተዘጋጅተናል ማለታቸው ውጥረቱን አለመብረድ ጠቋሚ ያደርገዋል። የተሳሳተ ስሌትና ውሳኔ ሁልጊዜ ውጤቱ የተሳሳተ ነው ያሉት ጋሊፍ ዓለም አቀፋዊ የተረዳችው ይህንን ነው ብለዋል። ኢራን ያቀረበችውን ባለ 14 ነጥብ እቅድ ከመቀበል ውጭ ሌላ ምርጫ የላቸውም ሲሉ ተደራዳሪ ቀድመው ሀሳብ መስጠታቸው አይዘነጋም። ሌላው አማራጭ ለመውሰድ መሞከር ሙሉ በሙሉ አግላይነት የሚያንጸባርቅ ይሆናል በሚል አሜሪካን አሳስበዋል። በዋሽንግተንና ቴህራን መካከል ያለው ሆርሙዝ ስርጥ ውጥረት የዓለም ኢኮኖሚ ከመጉዳት ባሻገር ለኢራን አዲስ የመደራደሪያ ነጥብ ሆኗታል ተብሏል። ካሊፍም ጠንካራ አስተያየት የሰጡት ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችው ውጥን ፈጽሞ ተቀባይነት የለም ማለታቸውን ተከትሎ ነው። ከዚህም ጋር ተያይዘው ፕሬዝዳንት ትራምፕ በኢራን ጉዳይ የቻይና እርዳታ እንደማያስፈልግ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለውን ውጥረት በተመለከተ የቻይናው ፕሬዝዳንት ሺ ጂንፒንግ እርዳታ እንደማያስፈልግ አስታውቀዋል። ፕሬዝዳንት ትራምፕ ይህን የገለጹ በዛሬው ዕለት ጋዜጠኞች በሰጡ መግለጫ ሲሆን ዋሽንግተን ከቴህራን ጋር የገባችበት ዲፕሎማሲያዊ የሆነ ፖለቲካ ፍጥጫ ከቤጂንግ የሚመጣን ማንኛውም አይነት ድጋፍ እንደማይጠብቁ አመላክተዋል። ይህ የትራምፕ ንግግር አሜሪካ በኢራን ጉዳይ ላይ የራሷ የውሳኔ አቅጣጫ የመከተል ያላትን አቋም የሚያሳይ መሆኑን ተነግሯል። የሁለቱ ሀገራት ግንኙነት በንግድና በሌሎች ዓለም አቀፋዊ ጉዳይ ዙሪያ ውጥረት ውስጥ ባሉበት ወቅት ነው ፕሬዝዳንቱ የቻይናን ጣልቃ ገብነት ወይም ድጋፍ እንደማያስፈልጋት በግልጽ መናገራቸውን በብዙ ዘንድ ትኩረት ሳቢ ነው ሲል የዘገበው አልአረቢያ ነው።
ኩዌት ከኢራን አብዮታዊ ዘበኛ ጋር ግንኙነት ያላቸው 4 ሰርጎ ገቦች ቁጥጥር ስር መዋሏን አስታወቀች። የኩዌት የሀገር ውስጥ ጉዳይ ሚኒስቴር ማክሰኞ ዕለት ባወጣው መግለጫ ለኢራን አብዮታዊ ዘበኛ IRGC ጋር ግንኙነት አላቸው ያላቸውን 4 ሰዎች በተከራዩበት የአሳ ማጥመጃ ጀልባ ወደ ቡሊያን ደሴት ሰርገው በመግባት በሀገሪቱ ላይ የጠላትነት ድርጊቶች ለመፈጸም ሲሞክሩ በቁጥጥር ስር ውለዋል ሲሉ አስታውቀዋል። በምርመራ ወቅትም ሰርጎ ገቦች የኢራን አብዮታዊ ዘበኛ አባላት መሆናቸውን ማመናቸው የገለጹ ሚኒስትሩ በቁጥጥር ስር የሚውሉበት ወቅት በተፈጠረ ግጭት አንድ የጸጥታ አካል መቁሰላውን ጠቁመዋል። የኩዌት የውጭ ጉዳይ ሚኒስትር ድርጊቱን በጽኑ በመኮነን ለተፈጠረው ነገር ኢራን ሙሉ ኃላፊነት እንደምትወስድ የገለጹ ሲሆን ይህ ክስተት የተሰማው ዩናይትድ ስቴትስና በኢራን መካከል ያለው የተኩስ አቁም ስምምነት መናጋቱን ተከትሎ ቀጠናው ውጥረት በከፍተኛ ሁኔታ እየጨመረበት ባለበት ወቅት ነው። ዩናይትድ አረብ ኤምሬት በኢራን ላይ ድብቅ ጥቃቶች ፈጸመች። የተባበሩት አረብ ኤምሬት በወሰደች አጸፋ እርምጃ ኢራን ነዳጅ ማጣሪያ ላይ ያነጣጠረ ጥቃት መፈጸሟ ተገልጿል። በላቫን አይስላንድ የሚገኝ የነዳጅ ማጣሪያ አቡዳቢ ጥቃት ከባድ ጉዳት አስተናግዷል ተብሏል። አሜሪካ ዩኤስ የአጸፋው እርምጃ መውሰድ ማድነቋን ተመላክቶ ኢራን በጦርነት በየትኛውም ገልፍ ሀገር በበለጠ ብዙ ጥቃት የደረሰበት በአቡዳቢ ላይ መሆኑ ተገልጿል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘው ስትራቴጂካዊ የብሉ ናይል ከተማ ተቆጣጠረ። የሱዳን ፈጥኖ ደራሽ ኃይልና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ታጣቂዎች ላይ ለቀና በዘለቀው ከባድ ውጊያ ካደረገው በኋላ በኢትዮጵያ ድንበር አቅራቢያ ብሉ ናይል ግዛት የምትገኘው ስትራቴጂካዊ አልካኒ ከተማ ዳግም መቆጣጠሩን አስታውቋል። ሱዳን ትሪቢዩን እንደዘገበው ከተማዋን በሚያዝያ አጋማሽ አካባቢ በተደረገው ከባድ ውጊያ ፈጥኖ ደራሽ ኃይል በአጋር ታጣቂዎች እጅ ወድቆ ነበር ብለዋል። የሱዳን ጦር ከተማዋን ዳግም መያዙን በብሉ ናይል ግዛት ውስጥ የሚንቀሳቀሱ ኃይል በተለይም 4ኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ተብሏል። የተባበሩት መንግስታት ድርጅት በሱዳን እየተስፋፋ ያለ የድሮን ጥቃት ጦርነቱ ወደ አደገኛ ምዕራፍ እያሸጋገረ መሆኑን አስጠነቀቀ። ሱዳን እርስ በርስ ጦርነት ውስጥ የድሮን ጥቃት በከፍተኛ ሁኔታ መጨመሩ ለሲቪል ሰዎች ሞት ምክንያት እየሆነ መምጣቱን፣ ግጭቱ ይብለጥ በማይገመት አደገኛ ደረጃ እያሸጋገረ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ቮልከር ቱርክ እንደገለጹ ከሆነ እንደ አውሮፓ አቆጣጠር ከጥር እስከ ሚያዝያ 2026 ባሉት ወራት ውስጥ ለተከሰቱ 80% በላይ የሚሆኑ የሲቪል ሰዎች ሞት ምክንያት የድሮን ጥቃቶች ናቸው ተብሏል። በዚህም ቢያንስ 880 ንጹሃን ዜጎች ህይወታቸውን አጥተዋል ተብሏል። እንደ ተባበሩት መንግስታት ድርጅት ገለጻ የሱዳን ጦር ኃይሎች ኤስኤፍ እና ፈጥኖ ደራሽ ኃይል RSF ቡድኖች በድሮን ላይ ያላቸው ጥገኝነት እየጨመረ መምጣቱን ጦርነቱ ወደ አዲስ ምዕራፍ እየከተተው ነው ብለዋል። በዚህም ጦርነቱ ወደ አዲስ አካባቢዎች እያስፋፋ ይገኛል። በዚህ መካከል ኮርዶፋን፣ ብሉ ናይልና ካርቱም ይገኙበታል ብለዋል። ቮልከር ቱርክ አክለውም ከዚህ ቀደም የዝናብ ወቅት የምድር ውጊያዎች ያረገበ ቢሆንም በአሁኑ ወቅት ደግሞ ግን ድሮኖች በአስቸጋሪ አየር ሁኔታ ውስጥ ጥቃቶች ለመቀጠል ስለሚያስችሉ ጥቃቱ ይብለጥ ሊባባስ እንደሚችል አስጠንቅቀዋል። ማስጠንቀቂያ የተሰማ የሱዳን ጦር ወደ 4ኛው ዓመቱ በገባበት ወቅት ሲሆን የሰብአዊ እርዳታ ተቋማት በሲቪሎችና ሆስፒታላዊ እርዳታ ኮንቮይ ላይ በገበያዎችና በቀብር ስርዓቶች ላይ በተፈናቃዮች መጠለያዎች ላይ የሚፈጸመው ጥቃት በእጅጉ መስጋታቸው ገልጸዋል። የሰብአዊ መብት ከፍተኛ ኮሚሽን እየተጠናከረ የመጣውን አመጽና የረሃብ አደጋ ሊያባብስ የቀድሞውን የተገደበውን የሰብአዊ እርዳታ አቅርቦት ሊያስተጓጉል እንደሚችል አስገንዝበዋል። ዓለም አቀፋዊ ማህበረሰብ በተለይ የተራቀቁ ድሮኖች ጨምሮ ማንኛውም ተዋጊ ወገኑ የሚደረግ የጦር መሳሪያ ዝውውር በአስቸኳይ እንዲያቆሙ የጠየቁት ቱርክ እንዲሁም በሲቪሎች ሰዎች ላይና መሰረተ ልማቱ የሚፈጸም ጥቃት እንደተለመደ ድርጊት መታየት እንደሌለባቸው አሳስበዋል።